አመሮ በዚህ መልኩ ማለት ነው። አመሮ ራ ይወፍራል። ለምን? ፈትሐ ስለሆነ ማለት ነው። በሮሮቲን ራ እዚህ ጋር ሁለቱም ፈትሐ ስለሆነ ሁለቱም እናወፍረዋለን። በሮሮ ታ ደግሞ እዚህ ጋር ከስረቴን ነች። ሀ መርቡጣ ይባላል። ይሄ ታ መርቡጣ ትባላለች። አሁን ይሄ ኻ ምንድነው? ፈትሐ ነው፣ ይወፍራል ማለት ነው። መሀል ላይ ደግሞ ምን አለ? ላም አለ፣ ይቀጥናል። ሶስተኛው ፊደል ደግሞ ቃፍ ነው፣ ይወፍራል። ስለዚህ ላም ሁለት የሚወፍሩ ፊደላቶች መካከል ነው ያላቸው። እንዴት ነው የምናደርገው? ኸለቆ በዚህ መልኩ ማለት ነው። ኸለቆ በለን ማለት ነው። صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ አድማጮቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ በአላህ ፍቃድ ማለት ነው። ዛሬም ከቃይዳ ኑራንያ አደርሱ ሳዲስን እንማራለን ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ወዳለሁኝ። አበረታቱኝ፣ በደንብ ቻናሉን አሳድጉት ማለት ነው። طيب አዑዙ ቢላሂ ሚነሽ ሸይጣን ረጂም አብራችሁን ተከተላችሁ በሉ ማለት ነው። الدرس السادس تدريبات على الحركات والتنوين. تدريبات على الحركات على حرا رانا زيقار أوفره لمن حافت حصل هنا مالتنا. تدريبات على الحركات والتنوين بزملكم معناتنا አሁን ስለ ሐረካ ማለት አንዳንድ ማለት ነው። አንዳንድ ሐረካ ፈትሐ፣ ከስራ፣ ዶማ እና ስለ ተንዊን ስለ ሁለት ፈትሐተይን፣ ከስረተይን፣ ዶመተይን ስለነሱ ተድሪባት ልምምድ መለማመድ ማለት ነው። እንግዲህ አንድ አረበኛ ላይ አንድን ሐረካ ሁለትን ሐረከተይንን እንዴት አድርገን መቅራት እንዳለብን መለማመድ ማለት ነው። ወሳኝ የሆነ ደርስ ነው። በደንብ አዳምጡት እስከ መጨረሻው ድረስ ማለት ነው። طيب አሁን ተከተላችሁን ከኔ ጋር በሉ። ሐምዛ ፈትሐ አ፣ ባ ፈትሐ በ፣ አበ፣ ዳል ፈትሐተይን ደን፣ አበደን። ይሄ ቃል ነው ማለት ነው። እኔ እዚህ ጋር አንድ አረፍት ቃል ነው። አንድ ከሊማ ነው ማለት እንደ አረበኛ ይሄ አንድ ከሊማ ይባላል። አንድ ቃል ማለት ነው። አበደን በዚህ መልኩ። ስለዚህ ይሄ ምንድነው? ሐረካ ነው። ይሄ ሐረካ ነው። ይሄሳ ተንዊን ነው ማለት ነው። ተንዊን ነው፣ ፈትሐተይን ሁለት ስለሆነ ማለት ነው። ሐምዛ ፈትሐ ማለት ነው። አትርሱ፣ የዚች አይነት ሐ ስለሆነች ማለት ነው። ሐምዛ ፈትሐ አ፣ ባ ፈትሐ በ፣ አበ፣ ዳል ፈትሐተይን ደን ወይንም ዳል ፈትሐተይን ደን በዛ መልኩ እንቀራለን ማለት ነው። አበደን። ሐምዛ ፈትሐ አ፣ ሐ ፈትሐ ሐ። ይሄ ሁሉንም በሐ ነው የምንጀምረው፣ በሐ ነው የምንጨርሰው። ሐ ፈትሐ ሐ፣ አሐ። ዳል ዶመተይን ዱን፣ አሐዱን። ይሄም ሐረካ ነው፣ ይሄም ሐረካ ነው። ይሄ ደግሞ ምንድነው? ተንዊን ነው ማለት ነው። ዶመተይን ነው። አሐዱን። አሐ ሐ በጉሮሯችሁ ተወሰጠል ሐልቅ ላይ ቀጠል እናደርጋችሁ ማውጣቱን አትርሱ። አሐዱን በዚህ መልኩ። ሐምዛ ፈትሐ አ፣ ኾ ፈትሐ ኾ፣ አኾ። ዛል ፈትሐ ዘ፣ አኾዘ በዚህ መልኩ። አኾ። ይሄ ኻ ያለው መሃል ያለው ይወፍራል። ሐምዛ መጀመሪያ ያለውና መጨረሻ ያለው እዛ ይቀጥናል። አኾዘ በዚህ መልኩ። አኾዘ ያው ከየት እንደሚወጣ መኽረጁን አደረሰል አወል ላይ እዛ ላይ በደንብ ስለተማር አሁን መድገም አይጠበቅብኝም። ወደ ኋላ ተመለስባችሁ ሐምዛ ከየት ነው የሚመጣው፣ ኻ ከየት ነው የሚመጣው፣ ዛል ከየት ነው የሚመጣው የሚለውን ፊደሎቹ ላይ እየገባችሁ ማየት ትችላላችሁ ማለት ነው። ግን ለማስታወስ ያክል ሐምዛ የምትወጣው ከቅስል ሐልቅ ነው። ኻ የምትወጣው ደግሞ ከአድነል ሐልቅ ነው። ዛል የምትወጣው ከጠረፈ ሊሳንና ማጥራፍ የተናይለው ሊያ ከላይኛው ጥርሳችን ጫፍ ነው የሚወጣው ማለት ነው። አኾዘ ዛል ላይ የምላሳችን ጫፍ ትንሽ ወጣ ትላለች። ዛ
በዛ ተቃራኒ አሁን ያ እዛ ከውስጥ ነው። ዛል ደግሞ ምላሳችን ጫፏ ወጣ ትላለች ማለት ነው። ዛ አኸዘ። طيب همزة فتحة أ ذال كسرة ذي أذي نون فتحة ن أذين بزملكو أذين أذي أذين እንዳትሉ አዚ ዚ ሳን ذي أذي بزملكو أذين همزة فتحة أ ميم فتحة م أم را فتحة را أمر بزملكو ማለት ነው። أمر ራ ይወፍራል ለምን ፈትሐ ስለሆነ ማለት ነው። همزة فتحة أ ኑን ፈትሐ ነ አነ አነ ምን አና ለምን ይሄ እዚህ ጋር አሊፉ ላይ እንደ ዜሮ ነገር ስላለበት ማለት ነው። አነ ነው የሚባለው፣ ይሄ አና አይባልም ማለት ነው። ስለዚህ አሁን ይሄ ምን እያስተማረን ነው? ቁርአን ውስጥ እንደዚህ አይነት ነገር ካየን ይሄ አሊፉ እንደማይነበብ ነው። አና ሳይሆን አነ ብለን ነው የምንቀረው ማለት ነው። ቁርአን ውስጥ አነ የሚል ብዙ ቦታ አለ ማለት ነው። በዚህ መልኩ በዚህ ቅርጽ ያለ ማለት ነው። በፈትሐ በ ሆ ከስራ ኺ በኺ ላም ፈትሐ ለ በኺለ በኺለ በኺ طيب በኺለ በፈትሐ በ ሮ ፈትሐ ሮ በሮ ሮ ፈትሐ ሮ በረሮ ተከስረተይን ትን በረረትን ራ እዚህ ጋር ሁለቱም ፈትሐ ስለሆነ ሁለቱም እናወፍረዋለን። በረሮ ታ ደግሞ እዚህ ጋር ከስረተይን ነች። ሀ መርቡጣ ይባላል። ይሄ ታ መርቡጣ ትባላለች። ታ መርቡጣ በረረትን አሁን ይሄ እዚህ ጋር ማቆም ብንፈልግ ታ መርቡጣ ላይ ማቆም ብንፈልግ በረራህ ብለን ነው የምናቆመው። በረራህ ብለን ታች ታዋ ደግሞ መፍትሁ ክፍቷ ታ ብትሆን ኖሮ እንደ ባ እንደ ኑን አይነት ቅርጽ ያላት የክፍት የሆነችው ታ እንደዛ ያ ብትሆን በረረት አት ታ ብለን የምናቆመው። ይሄ ግን ሀ ላይ ነው የምናቆመው። በረራህ ብለን ነው የምናቆመው ማለት ነው። ልዩነቱን እንድታውቁ ብዬ ነው። ጂም ፈትሐ ጀ ዓይን ፈትሐ ዓ ጀዓ ላም ፈትሐ ለ ጀዓለ ጀዓ አይንም ጀዓለ በዚህ መልኩ ማለት ነው። አይን ከን የሚወጣው ከወሰጠል ሐልቅ ነው። አየር ምንም ነገር መውጣት የለበትም። ጀዓ ዓ ጀዓለ በዚህ መልኩ ማለት ነው። ጂም ፈትሐ ጀ ሚም ፈትሐ መ ጀመ ዓይን ፈትሐ ዓ ጀማዓ በዚህ መልኩ ጀማዓ طيب ስለዚህ ጂም ከወሰጠል ሊሳን ሲሆን የሚወጣው፣ ሚም ደግሞ ከከንፈር ሲሆን፣ ዓይን ከወሰጠል ሐልቅ ነው የሚወጣው ማለት ነው። ሐ ፈትሐ ሐ ሲን ፈትሐ ሰ ሐሰ ዳል ፈትሐ ደ ሐሰደ ሐሰደ። እዚህ ውስጥ ያሉ ፊደላቶች ሁሉም የሚቀጥኑ ፊደላቶች ናቸው ማለት ነው። በጥንቃቄ ነው የምንቀራቸው። ሐ ፈትሐ ሐ ሺን ፈትሐ ሸ ሐሸ ሮ ፈትሐ ሮ ሐሸሮ ሐሸሮ። ሐ ከወሰጠል ሐልቅ ሲወጣ ይቀጥናል። ሺን ደግሞ ከወሰጠል ሊሳን የሚወጣው ያኔ ተፈሺ አለው ማለት እሺ የሚል ድምጽ አለው። ሐሻው ራ ደግሞ ፈትሐ ስለሆነ ይወፍራል። ሐሸሮ በዚህ መልኩ ማለት ነው። ሐሸሮ በደንብ ወፍራችሁ ለመቅራት ሞክሩ ማለት ነው። ሆ ፈትሐ ሆ ሺን ከስራ ሺ ሆሺ ያ ፈትሐ የ ሆሺየ ሆሺየ በዚህ መልኩ ማለት ነው። ሆሺየ ሆ ፈትሐ ሆ ላም ፈትሐ ለ ሆለ ቆፍ ፈትሐ ቆ ሆለቆ። አሁን ይሄ ኻ ምንድን ነው? ፈትሐ ነው፣ ይወፍራል ማለት ነው። መሀል ላይ ደግሞ ምን አለ? ላም አለ፣ ይቀጥናል። ሶስተኛው ፊደል ደግሞ ቃፍ ነው፣ ይወፍራል። ስለዚህ ላም ሁለት የሚወፍሩ ፊደላቶች መካከል ነው ያላቸው። እንዴት ነው የምናደርገው? ሆ ለቆ በዚህ መልኩ ማለት ነው። ሆለቆ በለን ማለት ነው። ይህንንም ሁሊቆ ሆ ضم ኹ ላም ከስራ ሊ ሁሊ ቆፍ ፈትሐ ቆ ሁሊቆ በዚህ መልኩ ሁሊቆ። طيب በዚህ መልኩ አስተካክለን እንቀራዋለን ማለት ነው። ዛል ፈትሐ ዘ ካፍ ፈትሐ ከ ዘከ ሮ ፈትሐ ሮ ዘከሮ 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 ሮ ራን በደንብ አወፍሩ ማለት ነው። ዘከሮ በዚህ መልኩ ሮ ፈትሐ ሮ
فا فتحة فا را فا عين فتحة ع عين فتحة ع فتحة ع እዛው አንድ ቦታ ማለት ነው። ምክንያቱም ሐና አይን ከአንድ ቦታ ስለሚወጡ የሚወሰጢ አልሐልቅ ስለሆነ ማለት ነው። ራ ፈትሐ ራ ቃፍ ፈትሐ ቃ ረቃ ባ ፈትሐ በ ረቀበ ታ ከስረተይን ቲን ረቃበቲን ራና ቃፍ ይወፍራል ማለት ነው። ረቃ ባ ይቀጥላል። ረቃበቲን በዚህ መልኩ አስተካክለን በደንብ እንቅራ ማለት ወዳለሁኝ። ለዛሬ እዚህ ጋር ይበቃናል። ቀጣዩን ደግሞ በቀጣይ የምንቀር ይሆናል ማለት ነው። ደግሞ አንዴ ሳላውጣጣ እንደዚሁ ልድገምላችሁ፣ እናንተም ተከተላችሁኝ አብራችሁኝ ድገሙ ማለት ነው። الدرس السادس تدريبات على الحركات والتنوين أبدا ተከተላችሁኝ ይበሉ። አሁን እኔ ዝም ስል እናንተ በሉ። أبدا أحد أخذ أذن أمر أنا بخل بررة جعل جمع حسد حشر خشي خلق خلق ذكر رفع رقبة የዛሬው ደስ ይህን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት እወዳለሁ። ስላዳመጣችሁን ከልብ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ስላደረጋችሁ እንደዛው ማለት ነው። ጀዛኩሙላሁ ኸይረን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم بلغنا رمضان، اللهم بلغنا رمضان، اللهم بلغنا رمضان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله وسلم على نبينا محمد وجزاكم الله خيرا والسلام عليكم ورحمة الله وبركاته.